ድገሙና የፈራኸውን ያሳልፍሃል በሉት። ትላንት አሳልፎ የለ እግዚአብሔር ነገም ያሳልፍሃል። ትላንት አሻግሮሽ የለ እግዚአብሔር ትላንት ምድረ በዳ ላይ አለቀልኝ አበቃልኝ ስትይ እግዚአብሔር ደርሶልሽ የለ እንዲህ ልሻል ጌታ የሰው እጅ ሳይኖር እኔ ያሳልፍሻለሁ አለኝ። እሺ እግዚአብሔር ያሳልፋል በሉሻን። በማዕበልና በወጀው ውስጥ ላንቺ ጌታ መንገድ አዘጋጅቶ በጠላቶችሽ ፊት ለፊት በክብር በኢየሱስም የምታልፊበት ቀን ይሆናል። ለአንድ ሴት ይሄ መልእክት ነው። ተቀበይኝ አሜን። ውሰጂ አሜን። ሟርተኞች እያዩ ደጋሚዎች እያዩ አተሶ የሞራ ገላጮች እያዩ በሰፈርሽ ውስጥ ያሉ ፈልፈላዎች እያዩ እግዚአብሔር ህልም እየመሰለ ያሳልፍሻል። እጅሽን በአፍሽ እየጫንሽ እግዚአብሔር ያሳልፍሻል። እየተዋጋልሽ ያሳልፍልሻል። ኧረ አንድ ሰው ጮኸ አሜን ይበለኝ። ኧረ አንድ ሰው ጮኸ አሜን ይበል። በቀኝ 10,000 አራኩቱር ታልፒና የሚታየውንም የማይታየውንም የጠላትን ወጥመድ ሰብሮ ያሳልፈናል። አቤት አቤት እዚህ ቤት እስቲ ከኔ ጋር ያሳልፈኛል በሉስ። በታምራት ያሳልፈኛል በሉ። መልእክት አለኝ። እንዴት ሆኜ ነው ማልፈው? እንዴት ሆኜ ነው ይህንን ዓመት ምጨርሰው? እንዴት ሆኜ ነው ይህንን ቀን ማልፈው? እንዴት ሆኜ ነው ከዶክተሩ አዋጅ የኔ ነገር የሚያልፈው እያልሽ ተብረክርከሽ የመጣሽ ፈርተሽ የመጣ ደንግጠህ የመጣ መልእክት አለኝ። የእግዚአብሔር ድምፅ እንደዚህ ይለኛል። የጌታ እንደዚህ ይለኛል። የፈራኸው አይወርስህም። የፈራኸው አይወርስህም። በደጅ ያለው አይወርስህም። ያስደነገጠህ አይወርስህም። የከበበህ አይወርስሽም። የምስትብሽ አይወርስሽም። አንተ ሰው አሜን በለኝ እስቲ።